እሱም ያዋት እንደ ጓደኛ እንዲያውም አልፎ ተርፎም እንደ ሿሚ ራሳቸውን እንደ ሿሚ አድርገው ስለሚቆጥሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትሰጠውን ምክር አይቀበሉትም። ምክንያቱም ለነሱ እሱ መንፈሳዊነት ነው። መንፈሳዊነት ደግሞ ከፖለቲካቸው ጋር አይሄድም። ለነሱ ደስ የሚላቸው ዓለም አቀፍ ይሄ የተባበሩ መንግስታት ድርጅት የዓለም አቀፍ ግጭት አፈታት ይሄ በቃ በእንግሊዘኛ የሚጠቀመው ኮንፍሊክት ሪዞሉሽን እንደዚህ አይነቱ ያ ነው ባይሞራቸው የሚሽከረከረው። የቤተ ክርስቲያንን ጉዳይ መስማት የቤተ ክርስቲያንን ጉዳይ ማዳመጥና ለቤተ ክርስቲያን መታዘዝ እንደ ውርደት አድርገው ስለሚቆጥሩት አልተቀበሉትም። ወደ ህዝቡ ስንሄድ ግን ወደ ታች ስንሄድ ግን ቤተ ክርስቲያን ከተናገረች ምንም አይደለም። አንዳንድ አጭበርባሪዎች ይህንን ተጠቅመው ሰው ለመግደል እንኳን የተጠቀሙበት እንዳለ እናውቃለን። በዚህ ክርስቲያን ቤተ ካህን አድርገው ወስደው ገዳዩን እኮ ነው ካህን አድርገው ወስደው ሻሽ አስጠምጥመው ምን ብለው ህዝቡ ካህን ስለሚያከብር ማለት ነው ህዝቡ ቤተ ክርስቲያንን ድምጽ ስለሚሰማ ማለት ነው ወስደው የጎዱበት ጊዜ እንዳለ እናውቃለን።